እዚህ ጋር ያለው ልጅ በእርግጠኝነት ሁላችሁም ታውቁታላችሁ። ምክንያቱም ሰሞኑን እጅግ በጣም ቫይራል ኢንተርናሽናሊ ቫይራል ወጥቷልና ሁላችሁም ታውቁታላችሁ። ስለሱ ለማውራት አይደለም። በቅርብ አንድ ቪዲዮ ፖስት ያደረገው ቪዲዮ ላይ በጣም ታዋቂ ኢንተርናሽናሊ በኒውስ ኢንፍሉዌንስ የሚያደርግ ኮሜንት አደረገለት እና ኮሜንት ያደረገውን ሲገብታችሁ አንብቡት። ምን ለማለት ፈልጌ ነው? ይሄ ኮሜንት ያደረገው ልጅ ከዚህ ቀደም በጣም ቫይራል የሆኑ ኢንፍሉዌንስ የሚያደርጉ የኢትዮጵያን ቲክቶከሮች እሱን ለማግኘት በጣም ብዙ ጥረት አድርገዋል። ይሄኛው አሁን ቃሉ ፑቲክ የሚባለው አሁን ያሳየዋችሁ ልጅ ግን እሱን ለማግኘት ጥረት አላደረገም። ያ ሰውዬ ራሱ መጥቶ ነው ኮኔክት ያደረገው። እሱ ብቻ አይደለም፣ በጣም ብዙ በርካታ ኢንፍሉዌንስ የሚያደርጉ ቲክቶከሮች እሱን ለማግኘት ጥረት እያደረጉ ነው። ኢማጂን አሁን ምን ለማለት ፈልጌ መሰላችሁ? ለምሳሌ በእርግጠኝነት እናንተ ማግኘት የምትፈልጉት ሰው አለ። ስለዚህ እኔ አሁን እምላችሁ ነገር ከዚህ ሐሳብ እንድትረዱ ሄዳችሁ ያንን ሰው ከምታገኙት ያ ሰው እናንተን እንዲያገኛችሁ ማድረግ ትችላላችሁ። ራሳችሁ ላይ ብቻ ትኩረት በማድረግ ራሳችሁ ላይ ፎከስ ካደረጋችሁ እናንተ የምትፈልጓቸው ሰዎች በሙሉ እናንተን ፈልገው እናንተን ለማግኘት ይመጣሉ። ትኩረታችሁን አይናችሁን ከሌላ ሰው ላይ አንሱ። ፎከስ ማድረግ ያለባችሁ ራሳችሁ ላይ። ስለዚህ የሆነ ጫጫታ፣ የሆነ ወከባ፣ የሆነ ቫይራል የሆነበት ቦታ ላይ ሄዶ ግርግር መፍጠር ላይክ ኢንጌጅ ማድረግ ጥቅም የለውም። ራሳችሁ ላይ ትኩረት አድርጋችሁ ስሩ። 100% እመኑኝ፣ እናንተ ተለወጡ እንጂ እናንተ ማግኘት የምትፈልጉት ሰው ራሱ መጥቶ ራሱ ያገኛችኋል። ስለዚህ ሁሌም ራሳችሁ ላይ ስሩ። ራሳችሁን አሳድጉ፣ ራሳችሁን ለውጡ እና ከዚህ ቪዲዮና ከዚህ ኮሜንት የተረዳሁት ይሄንን ነው። ይሄን ሐሳብ ሼር ለማድረግ ፈልጌ ነው። እወዳችኋለሁ። ያራዳ ልጆች ይመቻችሁ።